ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች የኤግዚት ሲኦሲ ኤግዛሞችን እየሰራን ነበር እንግዲህ በባለፈው ቪዲዮዎቻችን። አሁን ደግሞ ከዛ የቀጠለው ከሪስፓራቶሪ ሲስተም ጋር ደግሞ የሚመጡ ኮመን የሆኑ ጥያቄዎችን እያነሳን ዲስከስ እያደረግን እንቀጥላለን ማለት ነው። እንደተለመደው ቪዲዮን ላይክ በማድረግ ጀምሮ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ወደ ጥያቄዎች እንሄዳለን ማለት ነው። የመጀመሪያው ጥያቄ a nurse is assessing a client with a history of severe emphysema. ኦኬ severe emphysema ያለበት ፔሽንት አሰስ እያደረገ ነው። which physical assessment finding should the nurse document as a classic and expected manifestation of chronic hyperinflation due to this emphysema ማለት ነው። እንግዲህ emphysema ከሲኦፒዲ ዲዚዝ ውስጥ ተብራችሁታል ብዬ አስባለሁ። ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ የሚባሉት ከነ አስማ ጋር ከነ ክሮኒክ ብሮንካይተስ ብሮንካይ ኤክታሲስ ጋር አንድ ላይ ኢምፋይሲማ የሚባለውን አይታችሁታል ብዬ አስባለሁ። እንግዲህ ሲኦፒዲ ነው፣ አንድ ሲኦፒዲ ግሩፕ ነው ማለት ነው። ይሄ ኢምፋይሲማ የሚባለው ክሮኒክ የሆነ ፕሮግረሲቭ ላንግ ዲዚዝ ነው። በዋነኝነት አልቪዮላር የሳምባችን አልቪዮላር ሳክስ ነው ዳሜጅ የሚያደርገው ማለት ነው። ፐርማንትሊ ዲስትሮይድ እና ዳሜጅ ያደርገዋል። ዘንድ ሳምባ ኦቨር ኢንፍሌት ሆኖ ይቀራል ማለት ነው። ለዛ ነው ሃይፐር ኢንፍሌሽን ኦፍ ላንግ የሚከሰተው ማለት ነው። ስለዚህ ይህን በማየት ስፔሲፊካሊ የምናየው ምልክት ምንድን ነው ኢምፋይሲማ ያለበት ሰው ላይ የሚለው ነው ጥያቄው። አንደኛ ምን ይላል? ዘ አንትሮፖስቴሪየር ቱ ላተራል ቸስት ዲያሜትር ሬሽዮ ኢዝ 1:2 ይሆናል። ቢ ኢንተርኮስታል ሪትራክሽን ኤንድ ሪስፓራቶሪ ሬት 12 ፐር ሚኒት ይላል። ሲ ኤፓልፔብል ፕሉራል ፍሪክሽን ራብ ኦቨር ዘ ሎወር ራይት ሎብ ኦፍ ላንግ ይላል። ዲ ኤባረል ቸስት አፒራንስ ዊዝ ኤኮስታል አንግል ግሬተር ዛን 90 ዲግሪስ ማለት ነው። ሶ ኢምፋይዚማ እንዳልኳችሁ ኦቨር ኢንፍሌትድ የሆኑ አልቪዮሎች ተጎድቶ መጨረሻ ሪላክስና ኮንትራክት ማድረግ ሲያቅጣቸው ፐርማነንትሊ ዳሜጅና ዲስትሮይድ ሲሆኑ የሚመጣ በሽታ ነው እንግዲህ ኢምፋይዚማ የሚባለው። ስለዚህ የመጀመሪያዎቹን ስናይ አንትሮፖስቴሪየር ቱ ላተራል ቸስት ዲያሜትር ሬሾ 1:2 ይላል። ይሄ ኖርማል ፋይንዲንግ ነው በአዳልት ቸስት ላይ ማለት ነው። ሃይፐር ኢንፍሌሽን ሲሆን ይህንን ዲያሜትር ዲስተርብ ያደርገዋል፣ ዋን ያደርገዋል፣ እኩል ያደርገዋል ማለት ነው። ቢን በምናይበት ሰዓት ኢንተርኮስታል ሪትራክሽን ዊዝ ሪስፓራቶሪ ሬት 12 ይላል። ሪስፓራቶሪ ሬት 12 ኖርማል ነው። ኢንተርኮስታል ሪትራክሽን የሚለው በእርግጥ ይሄ ሪስፓራቶሪ ዲስትረስ ወይም ደግሞ ኢሚዲየት የሆነ ብሪዚንግ ኢፈርት እያደረገ መሆኑን ሊያሳይ ይችላል እንጂ ክሮኒካሊ ለረጅም ጊዜ የቆየ ችግርን አያሳይም ማለት ነው። ይሄኛው ማለት ነው። ሲ ፓልፔብል ፍሪክሽን ራብ ይላል። ፍሪክሽን ራብ ኦቨር ሎር ራይት ሎር ሎብ ኦፍ ዘ ላንግ ማለት ነው። ፍሪክሽን ራብ ደግሞ ብዙውን ጊዜ ከፕሉላር ቲሹ ከሳምባ ኢንፍላሜሽን ጋር የተገናኘ እንጂ ስትራክቸራል የሆነ የአልቪዮላይ ጉዳት ከኤምፋይሲማ ጋር የሚመጣ አይደለም ማለት ነው። ባረል ቸስት የሚባለው ባረል ቸስት ምን የሆነ ማለት ነው? የሆነ በርሜል የሚመስል የቸስት ቅርጽ ያለው ሰው ማለት ነው። እና ይሄ ባረል ቸስት አፒራንስ ዊዝ ኤኮስታል አንግል ግሬተር ዛን 90 ዲግሪ ማለት አንደኛ ባረል ቸስት የሚሆነው የአንትሮፖስቴሪየር እና ላተራል ቸስት ዲያሜትሩ 1:1 ነው የሚሆነው። ሰውየው ክብ ነገር በርሜል የሚመስል ቅርጽ ነው የሚኖራቸው ማለት ነው። እንደዚህ አይነት ሰዎች ብዙውን ጊዜ አልቪዮላዮቻቸው ፐርማነንትሊ ዳሜጅድ የሆኑ ሰዎች እና ዋና ምልክታቸው ባረል ቸስት ነው። ይሄ የኢምፋይሲማ ፊዚካል ፋይንዲንግ ሆኖ ልታገኙ ትችላላችሁ ማለት ነው። ስለዚህ መልሱ ይሄኛው ይሆናል ማለት ነው። ሁለተኛው ምንድን ነው የሚለው? ኤክሊንት ዊዝ አኪዩት ባክቴሪያል ኒሞኒያ ኢዝ ቢንግ ሞኒተርድ ኦን ሜዲካል ዩኒት ኦኬ which assessment finding provides a nurse with the most accurate immediate indication of the client tissue oxygenation status የፔሽንቱን የኦክሲጅን ስታተስን ኢንዲኬት የሚያደርግልን የትኛው ምልክት ሊሆን ይችላል ነው? ኤ the client's level of consciousness ይላል። የክሊንት level of consciousness and cognitive function. B a capillary refill time less than 3 seconds with in upper extremity. C presence of pink moist mucous membranes in the mouth. D respiratory rate of 24 breaths per minute with symmetrical chest expansion. ሰውየው ባክቴሪያል ኒሞኒያ ያለበት ሜዲካል ዩኒት ነው ያለው። ስለዚህ የቲሹ ፐርፊውዥን የኦክሲጅን ስታተሱን ሊያመለክተን የሚችለው ወይ ደግሞ ኢንዲኬሽን የሚሆነው የትኛው ነው የሚያሳየው? የመጀመሪያው ለምሳሌ ኤክሌንስ ኦፍ ሌቭል ኦፍ ኮንሽስነስ ኤንድ ኮግኒቲቭ ፋንክሽናል። ይሄ ብዙውን ጊዜ ብሬን ጋር ተያይዞ ነው። ብሬን ደግሞ ከኦክሲጅን ጋር ስትሮንግ የሆነ ሪሌሽንሽፕ ነው ያለው አይደለ? በጣም ሃይሊ ሴንሲቲቭ ነው ፎር ኦክሲጅን ዲፕሪቬሽን እና ትንሽ የኦክሲጅን እጥረት ከገጠመው ብሬን ኮግኒቲቭ ቼንጅ ያመጣል። ላይክ ረስትለስነስ የሆነ ኮንፊውዥን አይደል፣ አጂቴሽን አይነት ነገር ምልክት ኤርሊስት የምናያቸው ምልክቶች ናቸው። ምክንያቱም ዘሞስት ሰልፊሽ የሚባለው ለኦክሲጅን እና ለግሉኮስ ብሬን አንዱ ስለሆነ ማለት ነው። እና አንዱ ይሄ ምልክቱ ይሆናል ማለት ነው።
ቢን በምናይበት ሰዓት ካፒላሪ ሪፊል ለሳን 3 ሰከንድ ኢን አፐር ኤክስትሪሚቲስ አንደኛ ይሄ ሌዛን 3 ሰከንድ ከሆነ ኢት ኢዝ ፋይን። ፕላስ ደግሞ እጅ ለምናምን ላይ በኒውሞኒያ ጋር ብቻ ሳይሆን በኢንቫይሮንመንታል ፋክተር ኮልድ ቴምፕሬቸር ኮልድ ሩም ቴምፕሬቸር በሚኖርበት ጊዜ ቫስኩላር ዲዚዝ ያለበት ሰው ምናምን እንደዚህ አይነት ምልክት ሊያሳይ ይችላል ማለት ነው። ሲን በምናይበት ሰዓት ፒንክ ኤንድ ሞይስት ሜምብሬን የሚለው ይሄ ብዙውን ጊዜ ሄልፕፉል ቢሆንም ግን ይሄም ከሲያኖሲስ ጋር ሌት ሳይን ኦፍ ሃይፖክሲያ የሚመጣ ነገር እንጂ ዳይሬክትሊ ከኒሞኒያ ጋር የሚገናኝ አይደለም ማለት ነው። ሬስፓራቶሪ 24 ብሬዝ ፐር ሚኒት ይሄም ጀስት ሰውየው ያን ነገር ኮምፐንሴት ለማድረግ የሚያሳየው ምልክት እንጂ ኢሚዲየት ኢንዲኬሽን ኦፍ ዘ ክሊንት ቲሹ ስታተስ በዋነኝነት ከብሬን ከኮንሽስነስ እና ከኮግኒቲቭ ፋንክሽን ጋር የተገናኘ ነው የሚሆነው ማለት ነው። ሌላው ጥያቄ ነርስ ኢዝ ኬሪንግ ፎር ክሊንት አት ሪስክ ኦፍ አኪዩት ሪስፓራቶሪ ዲስትረስ ሲንድሮም ፎሎዊንግ ኒር ድሮኒንግ ኢንሲደንት። ሰውየው እንግዲህ ውሃ ላይ ሰንደ መስጠም ነገር ብሎ ዘንድ ሪስፓራቶሪ ችግር ሊገጥመው ነው ማለት ነው። ዲስትረስ ሲንድሮም ዊች አሰስመንት ፋይንዲንግ ኢዝ ኤርሊየስት ኢንዲኬተር ኦፍ ኦንሴት ኦፍ አኪዩት ሪስፓራቶሪ ዲስትረስ ሲንድሮም። ያ ማለት ስርዓተ ትንፈሳ ሳምባ ጋር ችግር ማጋጠሙን የሚያሳየን ምልክት የትኛው ነው? ዘ ኤርሊየስት መጀመሪያ ላሳየን የሚችለው ምልክት ነው። ኢንክሪዝድ ሪስፓራቶሪ ሬት ኤንድ ዲዚኒያ ይላል። ኦኬ ኢንተርኮስታል ሪትራክሽን ኤንድ ሲያኖሲስ፣ ሪስፓራቶሪ አሲዶሲስ ኦን አርተሪያል ብለድ ጋዝ አናላይሲስ፣ ዲክሪዝድ ብሬዝ ሳውንድስ አት ላንግ ቤዝስ ይላል። ዘው አንድ ሰው እንግዲህ የሆነ ነገር ሰጥሞ ወይም ትንፋሽ አጥሮት ወዲያው ትንፋሽ ለማካካስ የሚያደርገው ነገር ምንድን ነው? ዘ ኤርሊየስት ሳይንስ ኦፍ ዚስ አኪዩት ሪስፓራቶሪ ዲስትረስ ሲንድሮም አንደኛ በፍጥነት መተንፈስ ነው። ታኪፒኒያ የሚባለው ታኪፒኒያ ኦር ኢንክሪዝድ የሆነ ሪስፓራቶሪ ሬት እና ከዛ ደግሞ ዲዚኒያ አይነት ሲኖር እነዚህ ዘ ኢኒሻል የመጀመሪያው የአልቪዮላር ዳሜጅ ኦር ኢንተርስቲሻል ኢዲያማ ሲኖር ያን ነገር ለማካካስ በፍጥነትና መጀመሪያ ላይ ልናይ የምንችለው ምልክት ኢንክሪዝድ የሆነ ብሪዚንግ ሬት ቶሎ ሊሰነፍስ ይችላልና ዲዚኒያ ነው ማለት ነው። ሌሎቹ ሌት የሆኑ ማኒፌስቴሽንስ ናቸው ማለት ነው ለዚህ ለሪስፓራቶሪ ፌለር። ዘንድ ሌላው ጥያቄ ነርስ ኢዝ ሪቪዊንግ አርተሪያል ብለድ ጋዝ ሪዛልት ኦፍ ኤ ክሊየንት ዊዝ ሲቪየር ሲኦፒዲ ኤክሳዘርቤሽን ይላል። ይህ በጣም ቬሪ ኢምፖርታንት የሆነ ጥያቄ ነው እዚጋ የሚጠይቀው። አርተሪያል ብለድ ጋዝ የሚባለው ዲቴይል ነገር ነው። ሲኦፒዲ ፔሸንት ነው ሰውየው እና ሪዛልቶችን በምናይበት ሰዓት ፒኤቹን ስናይ ብለድ ፒኤቹ 7.3 ነው። 7.3 ፓርሻል ፕሬር ኦፍ ካርቦን ዳይኦክሳይድ 60፣ ባይካርቦኔቱ 26፣ ፓርሻል ፕሬር ኦፍ ኦክሲጅኑ 58 ሚሜ መርኩሪ ማለት ነው። እነኚህ አራት ኢንዲኬተሮች አሉ አርተሪያል ብለድ ጋዝን የሚያመለክቱ ማለት ነው። ሰውነቱ ላይ ያለው የፒኤች ባላንስ የኦክሲጅን እና የካርቦን ዳይኦክሳይድ እያንዳንዱ ባላንስን የሚያሳዩ በጣም ቬሪ ኢምፖርታንት የሆኑ ማርከሮች ናቸው ማለት ነው። ዘን እነዚህን ፋይንዲንጎችን በማየት ሃው ሹድ ዩ ኢንተርፕሬት ዘስ ሪዛልትስ ነው። እንዴት ግሩፕ ታደርጉታላችሁ? የመጀመሪያው ሜታቦሊክ አሲዶሲስ ዊዝ ሃይፖክሴሚያ ይላል። አንኮምፐንሴትድ ሪስፓራቶሪ አሲዶሲስ ዊዝ አፖክሴሚያ፣ ፓርሻሊ ኮምፐንሴትድ ሪስፓራቶሪ አሲዶሲስ ዊዝ ሃይፖክሴሚያ፣ ፉሊ ኮምፐንሴትድ ሪስፓራቶሪ አሲዶሲስ ዊዝ ሃይፖክሴሚያ። ሶ ይሄ ነገር ኮምፐንሴትድ ነው አይደለም ወይስ ሃይፖክሲያ ነው አይደለም የሚለውን ለማየት ሪዛልቱን ነው የምናየው። እንግዲህ ሪዛልቶችን በምናይበት ሰዓት አርተሪያል ብለድ ጋዝ የሚባለው ነገር የሰውነትን ቼክ ለማድረግ በዋነኝነት ሲስተሚክ የሆኑ አራት ኮምፖነንቶች አሉ እዚጋ ያሉት ማለት ነው። የመጀመሪያው ብለድ ፒኤች ነው። ብለድ ፒኤች አሲዳማ ነው ቤዛማ ነው የሚለው መጀመሪያ ኖርማል ሬንጅን ማወቅ አለባችሁ። የኖርማል ብለድ ፒኤች ስንት ነው? ይሄ በጣም ብዙ ቦታ ላይ ኤግዛሞች ላይ ኢንተርቪዎች ላይ የምትጠየቁት ጥያቄ ነው። የኖርማል የሆነው የደም ፒኤች ከ7.35 እስከ 7.45 ነው። ይህ መርሳት የለባችሁም። ከ7.35 እስከ 7.45 የዚህ ፔሽንት እንደምታዩት 7.3 ነው። ዊች ሚንስ ወረድ ብሏል። ሰውየው ኢን አሲድ ነው፣ ሰውነቱ አሲዶሲስ ላይ ያለው ማለት ነው። ስለዚህ ሎ ሆኗል እሱን ስናየው። ሁለተኛ የምናየው ደግሞ ፒሲኦ2 ወይም ደግሞ ፓርሻል ፕሬር ኦፍ ካርቦን ዳይኦክሳይድ የሚባለው ነው። ካርቦን ዳይኦክሳይድ ኖርማል ሬንጁ የፒሲኦ2 ኖርማል ሬንጅ ከስንት እስከ ስንት ነው? ከ35 እስከ 45 ሚሊ ሜርኩሪ ነው። ከ35 እስከ 45 ይህን የሚያዙት። ይሄ ግን 60 ደርሷል ማለት ነው። 60 ደርሷል ያ ማለት ከፍተኛ ሆነ ኤሌቬትድ የሆነ ሃይፐር ካፕኒ ያለ ማለት ነው። ሃይፐር ካፕኒ ቢኮዝ ካርቦን ዳይኦክሳይድ በጣም ከበዛ ውስጥ እንግዲህ የፒኤች መጠኑ ይቀንሳል፣ አሲዲክ ኢንቫይሮንመንት ይፈጠራል ሰውነቱ ላይ። ስለዚህ ሪስፓራቶሪ አሲዶሲስ ተፈጥሯል ማለት ነው። አሲዲክ ነው ከላይኛው፣ ዘን ካርቦን ዳይኦክሳይድ በዝቷል። እንደምታዩት ሪስፓራቶሪ አሲዶሲስ ተፈጥሯል ማለት ነው። ሶስተኛው ባይካርቦኔት ነው። HCO3 የምታዩት ደግሞ ባይካርቦኔት ነው። ይሄ የሜታቦሊክ ኮምፖነንት ነው። ባይካርቦኔት ማለት ሰውነታችን አሲዶሲስ ውስጥ ሲገባ ያን አሲድ ኮምፐንሴት ለማድረግ ለማጥፋት ኩላሊታችን የምታመርጠው ኬሚካል እንግዲህ አንዱ ባይካርቦኔት ነው ማለት ነው። ኖርማል ሌቭሉ ከ22 እስከ 26 ነው።
ከ22 እስከ 26 አሁን እንደምታዩት 26 ላይ ነው። የላይኛው ቦርደር ላይ ነው ያለ ማለት ነው። ስለዚህ የላይኛው ቦርደር ላይ ነው ያለ ስቲል አብኖርማል ስላልሆነ ኩላሊት ኤክስትራ ባይካርቦኔት ማምረት አልጀመረችም ማለት ነው። ያ ማለት ኮምፐንሴሽን አልተጀመረም ማለት ነው። ስለዚህ ኮምፐንሴትድ ፉሊ ኮምፐንሴትድ የሚለውን ምርጫ በዚህ እንጥላለን ማለት ነው። ምክንያቱም እዚህ ጋር እንደምታዩት ባይካርቦኔቱ ኩላሊታችን ኮምፐንሴት ለማድረግ የምታመርተው ሌቭሉ ኖርማል ነው፣ ሃይ ቦርደር ላይ ያለው ግን ስቲል አልተመረተም። ኖርማሊ ከ24 እስከ 72 ሰዓት ውስጥ ነው በከፍተኛ ደረጃ ባይካርቦኔት ሰውነታችን ላይ ይጨምራል ማለት ነው። ኮምፐንሴትድ የሆነ አሲዶሲስ ከሆነ የገባው ሰውነታችን ማለት ነው። ስለዚህ በዚህ እንለያለን ማለት ነው። አንኮምፐንሴትድ መሆኑ በዚህ ትሬን በባይካርቦኔቱ ሬንጅ እናያለን። መጨረሻ ኦክሲጅን ስታተስ ነው። ፓርሻል ፕሬሸር ኦፍ ኦክሲጅን የሚባለው ከ80 እስከ 100 ሚሊ ሜትር ሜርኩሪ ነው። ይሄም ስለዚህ 60 ላይ ነው ያለው። 60 በጣም ቀንሷል። which means ሃይፖክሴሚያ low oxygen level in the blood አለ ማለት ነው። ሃይፖክሴሚያ ሁሉም ጋር እንደምታዩት ሃይፖክሴሚያ የሚል አለ። ይሄ 58 ስለሆነ ከ80 በታች ስለሆነ እንደምታዩት ቢሎ 60 ማለት በጣም ሲቪር የሆነ የኦክሲጅን እጥረት ሰውነቱ ላይ አርተሪያል ብለዱ ላይ አለ ማለት ነው። ይህ ደግሞ የሚያሳየው ሲቪር የሆነ ሲኦፒዲ ሃይፖክሴሚያ እንደገባ ነው። እና በዋነኝነት እንግዲህ ሲምፕሊ ስታዩት ሃይፖክሴሚያ የሚለው ያስማማናል። ኮምፐንሴትድ ነው እንዳንል ይሄኛው አልተጨመረም። ስለዚህ አንኮምፐንሴትድ የሆነ ሪስፓራቶሪ አሲዶሲስ ዊዝ ሃይፖክሴሚያ ብለን እንወስደዋለን ማለት ነው። ኖርማሊ አንዳንዴ ፒኤች ኖርማል ሆኖ እነዚህ ሜታቦሊክ ናምበርስ እና ሪስፓራቶሪ ናምበርስ በጣም በኃይለኛው አብኖርማል ከሆኑ ለምሳሌ አሁን እዚህ ጋር ኤች ባይካርቦኔቷ በጣም ኢንክሪዝ አድርጋ ቢሆን ፉሊ ኮምፐንሴትድ ሪስፓራቶሪ አሲዶሲስ ዊዝ ሃይፖክሴሚያ እንላለን ማለት ነው። እና አርተሪያል ብለድ ጋዝ አናላይሲስ የእነዚህን ኖርማል ሬንጅ እና ምን እንደሚያመለክቱ በደንብ መያዝና ማወቅ ያለባችሁ ነገሮች ናቸው ማለት ነው። ወደ ሌሎች እንቀጥል። ሌላው ጥያቄ ኤነርስ ፐርፎርምስ ሪስፓራቶሪ አሰስመንት ኦን ኤ ክሊየንት ዊዝ ሲቪየር የሆነ ሌፍት ሳይድድ ሀርት ፌለር ኤንድ አኪዩት ፑልሞናሪ ኢደማ። ባለፈ ካርዲዮቫስኩላር ላይ ስናወራ ሌፍት ሳይድድ ሀርት ፌለር ያለባቸው ሰዎች ፑልሞናሪ ሳምባ ጋር የተገናኘ ምልክት ይኖራቸዋል ብለን ነበረ። ስለዚህ ይህም የሆነ አኪዩት ፑልሞናሪ ኢደማ አለበት ይህ ልጅም። ዘን ዊች ብረስ ሳውንድስ ሹድ ዘ ነርስ ኤክስፔክት ቱ ኦስኩልቴት ዌር ዊል ዘይ ሞስት ፕሮሚነንት ይላል። ስለዚህ ሲምፕሊ ምንድነው ሌፍት ሳይድድ ሀርት ፌለር አለ ሰውየው። ስለዚህ ፑልሞናሪ ኢደማ ዜር ኢዝ አኮሙሌሽን ኦፍ ፍሉድ ኢን ዘ ፕሉራል ካቪቲ አይደለ እዛ ጋር ስላለ ሳምባውን ኦስኩልቴት ሲያደርገው ምን አይነት ድምፅ ይሰማል፣ ፕላስ ደግሞ የትኛው ስፔሲፊካሊ ሞር የትኛው ሎኬሽን ያዳምጣል የሚለውን ነው የሚጠይቀን። አንደኛ ሃይ ፒችድ ዊዝስ ሂርድ ዩኒቨርሳሊ ስሩአውት ኦል ላንግ ፊልድስ። ሁለተኛ ሎው ፒችድ ስኖሪንግ የሆነ ሮንካይ ሂርድ ፕራይሜርሊ ኦቨር ዘ ሴንትራል ላርጅ ኤርዌይስ። ሲ ፋይን ሞይስት ክራክልስ ሂርድ ኢኒሻሊ አት ዘ ቤዝ ኦፍ ዘ ፖስተሪየር ላንግ ፊልድስ። ዲ grating rubbing pleural friction rub heard loudest at the lateral lung bases ይላል ማለት ነው። እንግዲህ እነዚህ በምናይበት ሰዓት የመጀመሪያው ለምሳሌ ዊዝስ ስናይ የመጀመሪያው ምርጫ ይላል ዊዝ ሳውንድ ብዙውን ጊዜ የምናገኘው ናሮዊንግ ብሮንኮስፓዝም ሲኖር እንጂ ፍሉድ ፑልሞናሪ ኢደማ ሲሆን አይደለም። በፑልሞናሪ ኢደማ ሳይሆን ዘ ናሮዊንግ ኦፍ ላይክ በአስም ጊዜ ማለት ነው። አስማ ያጠቃው ሰው ላይ ሃይ ፒችድ ዊዝ ልናዳምጥ እንችላለን። ሁለተኛው በብናይበት ሰዓት ስኖሪንግ ነው። ሎ ፒችድ ስኖሪንግ ኦር ሮንካይ የሚባለው ደግሞ ይሄ ብዙውን ጊዜ በሴክሬሽንስ ሙከስ እና ኦብስትራክሽን በእነዚህ ምክንያት ሲፈጠር ብዙውን ጊዜ በብሮንካይትስ ጊዜ በኒሞኒያ ጊዜ የምናዳምጠው ደግሞ ይሄ ስኖሪንግ አይነት ሮንካይ ድምፅ ይሆናል ማለት ነው። ፋይን ሞይስት ክራክልስ ማለት ይሄ ሳውንድ በፍሉድ ሲያልፍ የምናዳምጠው ነው። ስለዚህ ፑልሞናሪ ኢደማ ማለት ደግሞ ሌፍት ሳይድ ሀርት ፌለር ሲኖር እንግዲህ ፍሉድ ወደ ላንግ ሄዶ ላንግ ላይ ብዙ ፍሉድ ሲኖር በዛ ፍሉድ ላይ ሳውንድ ስናዳምጥ ክራክል አይነት ሳውንድ እናዳምጣለን። ሞይስት ክራክልስ ሂር ኢን ደ ላንግ እና ፖስተሪየር የሚሆኑ ደግሞ በግራቪቲ ወደታች ስለሚወርድ ፖስተሪየር ላንግ ፊልድስ ቤዝ ኦፍ ዘ ላንግ ከሳምባ ቤዝ ላይ ፍሉድ ሞር ስለሚኖር እዛ አካባቢ ሞይስት ክራክል አይነት ሳውንድ እናዳምጣለን። ፑልሞናሪ ኢደማ ከሆነ ሰውየውን ያጠቃው ማለት ነው። የመጨረሻው ራቢንግ ፍሪክሽን ረብ የሚለውም እሱንም እናዳምጠው ብዙውን ጊዜ ይሄ ፕሉራል ሳርፌስ አጌንስት ኢች አዘር ይሄ ፕሉሬሲ የሚባለው ነገር በምናገኝበት ጊዜ እንጂ በፑልሞናሪ ኢደማ ፍሉድ አኮሙሌሽን ኢን ዘ ላንግ በሚሆንበት ጊዜ አናዳምጥም ይሄኛውን ማለት ነው። ሰው መልሶ የሚሆነው ክራክል ሳውንድ ሞይስት ክራክል ሳውንድ አት ዘ ቤዝ ኦፍ ዘ ላንግ ፊልድስ የሚለው መልስ ይሆናል ማለት ነው። በኢደማ ጊዜ የምናገኘው ሳውንድ ይሄ ነው።
A client in the intensive care unit diagnosed with acute respiratory distress syndrome, okay, and is mechanically ventilated, artificial መተንፈሻ ማሽን ላይ ነው ያለው ሰውየው። ዘን እዛ ላይ ምንድነው እዛ ማሽን ላይ health care provider prescribes a positive end expiratory pressure setting የሚደረግ ነው እዛ ማሽኑ ላይ PEP ላይ ያደርጎታል ማለት ነው ማሽኑን ማለት ነው። ዘን ይሄ PEP ምንድነው ፐርፐዙ? what is the primary purpose of ይሄ positive end expiratory pressure የሚባለው ምንድነው ጥቅሙ ነው? to the patient to the client አንደኛ to decrease the work of breathing ይላል። ሁለተኛ to prevent alveolar collapse at the end of expiration, to increase fraction of inspired oxygen, to prevent barotrauma to the lungs። ይህ እንግዲህ የማሽን ሴቲንግ ነው። PEP የሚባለው ምንድነው ጥቅሙ ምንድነው የሚሰራ የሚለውን የሚያሳየን ነገር ነው ማለት ነው። ይሄ ፖዚቲቭ ኤንድ ኤክስፓራቶሪ ፕሬሸር የሚባለው በዋነኝነት ሰውየው ከተነፈሰ በኋላ ወደ ውጭ በሚተነፍስበት ጊዜ አልቪዮላሮች ኮላፕስ እንዲያደርጉ የተወሰነ ኤር ውስጥ እንዲቀር ማድረግ ነው በዋነኝነት ማለት ነው። it exerts positive pressure at the end of expiration to keep the lung alveoli open እንዲሆኑ ኮላፕስ እንዳያደርጉ ወይም ደግሞ አተለክታሲስ የሚባለው ነገር እንዳይፈጠር ይሄ ፖዚቲቭ የሆነ ውስጥ ላይ ኤር እንዲቀር የሚያደርግ ሴቲንግ ነው PEP የሚባለው ማለት ነው። በዚህ ዴፊኒሽን መሰረት በዋነኝነት to prevent alveolar collapse after expiration ማለት ነው። to prevent alveolar collapse after expiration የምትለዋ መልስ ትሆናለች። እና አሁን to decrease the work of breathing ይሆናል of course ይሆናል፣ ግን mainly ይሄ PEP የሚባለው ፖዚቲቭ ኤር እንዲቀር ፕሬሸር እንዲቀር because of እንደዚህ ኤክስሄል በሚያደርግበት ጊዜ ሙሉ ለሙሉ ኤር ከወጣ አልቬኦላይ ኮላፕስ እንዳታደርግና ሳምባ ሙሉ ለሙሉ ኮንትራክት አድርጎ ሪላክስ እንዳያደርግ ኤር እንዳይሞላበት ማድረግ ችግር እንዳይገጥመው የሚያደርግ PEP ዋና ጥቅሙ ይሄ ነው ማለት ነው። አተለክታሲስ እንዳይፈጠር ፕሮቴክት ማድረግ አልቪዮላዎች ስራቸውን በደንብ እንዲሰሩ የሚያደርግ ሴቲንግ ነው ማለት ነው። የሲም በሌላ ሴቲንግ የሚስተካከል ነው። ባሮትራውማ ማለት እንደውም ይሄ PEP ኦቨር ከበዛ ይሄ PEP ኖርማል የሆኑ አልቪዮላዎችን በብዛት በጣም ወጥሮ ሲይዛቸው ኦቨር ኤክስቴንድ ሲያደርጋቸው የሚፈጠር ነው ባሮትራውማ የሚባል ልክ እንደ ኒሞቶራክስ ነገር ማለት ነው። PEP ፐርፐዙ ይሄ ነው። ወደ ሌላው ጥያቄ ደግሞ እንሄዳለን። A nurse completes post-procedural assessment on a client who just underwent therapeutic right-sided thoracentesis. thoracentesis ማለት ምንድነው? በቲዩብ ቸስት ላይ removal of fluid or any secretions from the lung cavity በቲዩብ ደረት ላይ ተሰክቶ የሚወጣው thoracentesis ይባላል። እሱ ካካሄደ ፔሸንት በኋላ አሰስመንት እያደረገ ነው ነርሱ። then which finding requires the nurse to notify the healthcare provider immediately። ብዙውን ጊዜ the healthcare provider immediately ማለት ለዶክተሩ ለማለት ነው። ብዙውን ጊዜ ኢሚዲየትሊ ለሐኪም ማሳወቅ ያለበት ምን ቢፈጠር ነው የሚለው ለማሳወቅ ነው እንደዚህ አይነት ጥያቄዎች የምታገኙት። A small amount of serous angineous drainage in the dressing. B asymmetrical chest expansion and sudden onset of interactable coughing. C mild pain at the needle insertion site during deep inspiration. Blood pressure reading that drops slightly from ከዚህ ወደዚህ blood pressure ከወረደ የትኛውን ነው ኢሚዲየትሊ ሪፖርት ማድረግ ያለባችሁ የሚለው ነው። የመጀመሪያውን ብናየው ስሞል የሆነ ሴሮስ አንጀኔስ ድሬኔጅ ማለት አት ኢንጀክሽን ከቲዩቡ ኢንሰርሽን ሳይት ላይ ኖርማል ነው። ቲኒ አማውንት ኦፍ ፍሉድ ኦር ትንሽ ብለድ ሊኪንግ ቱ ዘ ፓንክቸር ሳይት ኦፍ ዘ ድሬሲንግ ኢዝ ኖርማል ይሆናል መጀመሪያ ላይ ማለት ነው። ማይልድ ፔንም ኦር ሎካላይዝድ የሆነ ፔን ኖርማል ነው ከኢንሰርሽን ሳይቱ ላይ ማለት ነው። ይህም ብለድ ፕሬሸር ኖርማል ነው፣ ስቲል ኖርማል ሬንጅ ነው አይደል። ኤሲሜትሪካል ቸስት ኤክስፓንሽን ማለት በጣም አደገኛ ምልክት ነው። አንዱ ቸስት ብቻ ይንቀሳቀሳል፣ አንዱ ደግሞ አይንቀሳቀስም ማለት ነው አይደል። ኤሲሜትሪካል ቸስት ኤክስፓንሽን ፕላስ ደግሞ ሰደን ኦንሴት ኦፍ ካፊንግ አለው ሰውየው ማለት ነው። ይሄ በዋነኝነት ላንግ አንዱ ላንግ ኮላፕስ ያደረገ ኦቨርሽሪንግ ሲያደርግ የሚያሳይ ምልክት ነው ማለት ነው። ስለዚህ አብኖርማል የሆነ ላንግ ፓንክቸር አለ ኤሲሜትሪካል ቸስት ኤክስፓንሽን ካለና ሰውየው ይህን ምልክት ላይ ካሳያችሁ በፍጥነት ለሐኪሙ መታወቅ ያለበት ጉዳይ ነው ማለት ነው። ቢኮዝ ሰውየው ኢሚዲየትሊ የሆነ ቸስት ቲዩብ ኢንሰርሽን ኦር ኦክሲጅን ዴሊቨሪ ኦር ኤኒ ኢሚዲየት ማኔጅመንት ያስፈልጋታል። እንደዚህ አይነት ኬስ ስታዩ በፍጥነት ለሐኪም ይነገራል ማለት ነው። ኦኬ ከዚህ ጋር ተያይዞ ነው አንድ አይነት ጥያቄ ኤነርጂ አሲስቲንግ ዘ ፕሮቫይደር ዊዝ ኤ ቤድሳይድ ቸስት ቲዩብ ኢንሰርሽን ፎር ኤ ፔሸንት ዊዝ ኤ ማሲቭ ሄሞቶራክስ። ኦኬ ዘ ነርስ ኖውስ ዛት ፎር ፍሉድ ኦር ብለድ ሪሙቫል ዘ ቸስት ቲዩብ ኢዝ ቲፒካሊ ኢንሰርትድ ኢን ዊች አናቶሚካል ሎኬሽን። ቸስት ቲዩብ ፎር ዚስ ቶራሴንተሲስ የትኛው ጋር ነው ቱቡ መደረግ ያለበት ማለት ነው። ቸስት ላይ ከየትኛው ሪብ ኢንተርቫል ላይ ነው መደረግ ያለበት የሚለው ነው። ይሄ አናቶሚካል ሎኬሽን ማወቅ አለባችሁ ፎር ቶራሴንተሲስ። ኤ አት ዘ ሰከንድ ኢንተርኮስታል ስፔስ
along mid-clavicular line. B, at 5th or 6th intercostal space along the mid-axillary line. C, direct through the first intercostal space near sternal border. D, posteriorly at the 12th intercostal space behind scapula ይላል። ሶ ቶራሴንቴስ ኦር ቸስት ቲዩብ ኢንሰርት የሚደረገው ያው ኖርማል ህግ ነው። ስታንዳርድ ኢንሰርሽን ሳይት ፎር ዚስ ቶራሴንቴስ ኢዝ ከአምስተኛው ወር ከስድስተኛው ኢንተርኮስታል ስፔስ አት ሚድ አግዚላሪ ሌቭል ነው ማለት ነው። አት ሚድ አግዚላሪ ሌቭል እና ይሄ ቶራሴንቴስ ሲደረግ የቱ ጋ ነው ኢንሰርት ማድረግ ያለብን የሚለው ይህም በጣም ኮመን ላይ የሚመጣ ጥያቄ ነው። አምስተኛው ወር ስድስተኛው ኢንተርኮስታል ስፔስ ሚድ ክላቪኩላር አንቴሪየር አግዚላሪ እያሉ እዚጋ ሊሸጉዳችሁ ይችላሉ። እና ሚድ አግዚላሪ ላይ ነው ወደ ታች በኩል መሆን አለበት። አንደኛ ግራቪቲው ወደ ታች ስለሚመጣ ያ ፈሳሹ ኦር ውስጥ የተጠራቀመው ደም ኦር ውስጥ የተጠራቀመው ፈሳሽ ወደ ታች ስለሚወርድ ሎወር ዳውን ስለሚሆን በግራቪቲ ሚድ አግዚላሪ የሆኑ አምስተኛውና ስድስተኛው ኢንተርኮስታል ስፔስ ጋር ኢንሰርት እናደርጋለን ማለት ነው። ኦኬ እንቀጥል። እሺ ፖስት ኦፕሬቲቭ ክሊየንት ሰደንሊ ዲቨሎፕስ ቸስት ፔን። ከሰርጀሪ እንደወጣ ሰውየው እንግዲህ ቸስት ፔን ሻርፕ የሆነ ቸስት ፔን ዲቨሎፕ አደረገ። ሾርትነስ ኦፍ ብሪዝ ኤንድ ታኪካርዲያ። ኦኬ ዘን ዘ ነርስ ሰስፔክትስ ፑልሞናሪ ኤምቦሊዝም ኤክስፔክት አደረገ። ፑልሞናሪ ኤምቦሊዝም ማለት የሆነ ክሎት አይደል፣ የሆነ ክሎት መጥቶ ፑልሞናሪ ያለውን ሰርኩሌሽን ሳምባግ ያለውን ሰርኩሌሽን ብሎክ ሲያደርግበት ማለት ነው። ዘን ዊች አሰስመንት ፋይንዲንግ ሪኳየርስ ኢሚዲየት ነርሲንግ አክሽን። ከዚህ ከታች ውስጥ የትኛውን ኢሚዲየትሊ ወይም በጣም አስፈሪው ነገር ምንድን ነው ከምታዩት ውጤት ነው። ፖዚቲቭ ሆማንስ ሳይን ኢን ዘ ሌፍት ሌግ ይላል። ሆማንስ ሳይን ኢን ዘ ሌፍት ሌግ ኦክሲጅን ሳቹሬሽኑ 88% ከሆነ ብለድ ፕሬሩ 130 በ85 ሚሜ መርኩሪ አን ኦራል ቴምፕሬቸሩ 37.3 ዲግሪ ሴንቲግሬድ ኦር 99.2 ዲግሪ ፋራናይት ከሆነ ማለት ነው። የትኛው ነው በጣም እርጀንት የሚሆነው? እንደምታዩት አሁን እዚህ ጋር ኖርማል ብለድ ፕሬር ነው። ኦራል ቴምፕሬቸሩ 37.3 ኢት ኢዝ ፋይን። ፖዚቲቭ ሆማንሳይን ምንድነች? ሆማንሳይን ምትለዋል እንገራችሁ። ሆማንሳይን ማለት ፔን ኢን ዘ ካፍ ዱሪንግ ዶርሲፍሌክሽን ኦፍ ዘ ፉት። ይሄ ከእግራቸው ከባት አካባቢ ቬን መጥቆር ዲቪቲ ያለባቸው ሰዎች አሉ አይደል? ዲፕ ቬነስ ትሮምቦሲስ፣ ጥቁር የደም መስመር ከእግራቸው ማለት ነው። በሱ ምክንያት እግራቸውን የጫማቸውን ክፍል ወደ ላይ ሲያደርጉት የጀርባቸውን የእግራቸውን የባት ክፍል ካመማቸው እሱ ምን ይባላል? ሆማንስ ሳይን ይባላል። ሆማንስ ሳይን የዲፕ ቬነስ ትሮምቦሲስ ምልክት ነው፣ የዲቪቲ ምልክት ነው። ፔን ኦን ዘ ካልፍ አፖን ዶርሲፍሌክሽን ኦፍ ዘ ፉት ማለት ነው። እሱ ሆማንስ ሳይን ይባላል። ሶ ይህ እንግዲህ ኤርሊ ሳይን ሊሆን ይችላል ከእግር ጋር ነው እንጂ ሰውየውን ኤርሊ ወይ ፈርስት ፋይንዲንግ ኢሚዲየት አክሽን የሚያስፈልገው ጉዳይ ላይሆን ይችላል ማለት ነው። ኦልሬዲ የቆየ ነገር ሊሆን ይችላል ይሄ። አሁን እንግዲህ ሰውየው ሪስፓራቶሪ ዲስትረስ ላይ ነው ያለው። ዲስትረስ ቢኮዝ ኦፍ ኦክሲጅን ምን አለ እንደምታዩት ሻርፕ የሆነ ቸስት ፔን አለው፣ ሾርትነስ ኦፍ ብሪዝ አለው፣ ታኪካርዲ ያለው። በምታዩት ደግሞ ኦክሲጅን ከ90% በታች ከሆነ ኖርማል እንግዲህ ከ94 እስከ 100 ነው መሆን ያለበት ኦክሲጅን ሳቹሬሽን። ግን ከ90 በታች ከሆነ ኢመርጀንስ ነው፣ በቃ አፋጣኝ የሆነ ኦክሲጅን ላይ መሆን አለበት ሰውየው። እና ዊች አሰስመንት ፋይንዲንግ ሪኳየርስ ኢሚዲየት ነርሲንግ አክሽን ማለት ይሄኛው የኦክሲጅን ሳቹሬሽኑ በጣም ሎው ስለሆነ ሰውየው በፍጥነት ኦክሲጅን ላይ መደረግ አለበት ማለት ነው። ይሄ ነው መጀመሪያ መቅደም ያለበት ማለት ነው። ዘንሽ እንቀጥል ወደ ሌሎች ጥያቄዎች። ኤነርስ ኢዝ አሰሲንግ 4 ክሊየንትስ ዱሪንግ ሞርኒንግ ራውንድስ። ኦኬ 4 ፔሸንቶች አሉ። which client possesses the highest cumulative clinical risk for developing an acute pulmonary embolism? ካሉት 4 ፔሸንቶች ውስጥ እንግዲህ የትኛው ነው ለፑልሞናሪ ኤምቦሊዝም ተጋላጭ የሆነው ነው የሚለው። A 25-year-old female who takes oral contraceptive and recovering from appendectomy. Okay. 45-year-old client with history of asthma who is using steroid inhaler ማስታገሻ ይወስዳል። እሺ C a 72-year-old client who underwent total hip replacement 2 days ago and on bed rest. Okay. D a 60-year-old client with controlled hypertension who walks 2 miles every day ማለት ነው። ሶ እንግዲህ አሁን ፑልሞናሪ ኢምቦሊዝም ማለት እንዳልኳችሁ የሆነ የደም መርጋት ኖሮበት ከዛ ያ የደጋ ደም በደም ሲስተም ውስጥ ተሽከርክሮ ሄዶ ሳምባ አካባቢ ሄዶ ከተወተፈ የሳምባ አርተሪዎችን ከዘጋ ሰውየው ኢሚዲየት የሆነ ኢመርጀንሲ ስለሚገባ ለዛ የተጋለጠ ከነዚህ ውስጥ የትኛው ነው ነው። አሁን እንግዲህ ከመጀመሪያው ጀምረን ስታይ 25 year old ፊሜል ነች። ኦራል ኮንትራሴፕቲቭ ትወስዳለች። ኦፍ ኮርስ ኦራል ኮንትራሴፕቲቭ የታወቀ ሪስክ ፋክተር ነው። ብለድ ክሎት ይጨምራል። ሰርጀሪ የሰራ ሰውም እንደዛው ማለት ነው። ነገር ግን ኢትዝ ማይነር፣ አሁን አፔንዴክቶሚ ማይነር አብዶሚናል ሰርጀሪ ነች። ስለዚህ ሎው ሪስክ ነው የሚሆነው ማለት ሎው ሪስክ ፕላስ ምንም
ሰው ሲተኛ ለረጅም ጊዜ የሚተኛ ማይንቀሳቀስ ሲሆን ነው ለኤምቦሊዝም የሚጋለጠውና እድሜዋ ገና ነው፣ 25 ዓመት ነች። ቀላል አብዶሚናል ሰርጀሪ ነው፣ ብዙ ሪስክ አይደለችም ማለት ነው። ቢም በምናይበት ሰዓት 45 ዓመቱ ነው። ሂስትሪ ኦፍ አስማ። አስም ደግሞ ምንም የሚያገናኘው ነገር የለም። ሲስተሚክ ችግር አያመጣም። አስም ክሎቲንግ ፋክተር ጋር ምንም የሚያገናኘው ነገር የለም። ቬነስ ስታሲስ ጋር ክሎት ፎርሜሽን ጋር የሚያገናኘው ነገር የለም። ይሄም አይሆንም ማለት ነው። 72 ዓመቱ የሆነው ሽማግሌ አንደኛ እድሜው ሄዷል። ይሄ እሺ የ72 ይር ኦልድ ፕላስ ቶታል ሂፕ ሪፕሌስመንት አያችሁት። የዚህ የዳሌ አጥንቱ ቀጥታ ሰርጀሪ ተቀይሮለታል ሙሉ ለሙሉ ከ2 ቀን በፊት ፕላስ ሂ ኢዝ ኦን ቤድ ረስት ተኝቷል። እና ትልቅ ሰርጀሪ የተሰራላቸው ሰዎች ሆነው የማይንቀሳቀሱ ከሆነ በጣም አንዱ የሚያስፈራው ከባዱ ኮምፕሊኬሽን ፑልሞናሪ ኤምቦሊዝም ዴቨሎፕ እንዳያደርጉ ነው። እንደውም የራሱ የሆነ ትሪያድ አለው 3 ክራይቴሪያዎች ዘ ስሪ ፓርትስ ኦፍ ቪርቹስ ትሪያድ ይባላሉ ለፑልሞናሪ ኤምቦሊዝም ሪስክ የሚባሉት። አንደኛ አድቫንስድ ኤጅ ነው። እድሜ ሲሄድ የብለድ ኮአጉሌሽን የደም የመርጋት ችግር አብሮ ይጨምራል። ፕላስ ደግሞ ኦርቶፔዲክ ሰርጀሪ ሁለተኛው የአጥንት ቀዶ ጥገና ያደረጉ ሰዎች የኤምቦሊዝም ተጋላጭነታቸው በጣም ከባድ ነው። ሁለተኛው ክራይቴሪያ ይሄ ነው። ሲቪየር ሎካል ኢንዶቴሊያል ኢንጁሪ ስለሚያኖራ ቦን ሰርጀሪ ኦርቶፔዲክ ሰርጀሪ ያደረገለት ሰው፣ ከዛ ደግሞ ቤድ ረስት ላይ ያለ ሰው እንደምታዩት የተኛ ነው እዚጋ ቤድ ረስት። እነኚህ 3ቱ ያሉበት ሰው ለፑልሞናር ኤምቦሊዝም ሃይ ሪስክ ነው እና ቪርቹስ ትሪያድ ይባላሉ። አድቫንስድ ኤጅ፣ ኦርቶፔዲክ ሰርጀሪ እና ቤድ ረስት ላይ ያለ ሰው ማለት ነው። ቤድ ረስት ያለ ሰው ያው ቬነስ ስታሲስ የደም እንቅስቃሴው በጣም ሎው ስለሚሆን ደም ይረጋል፣ ይጓጉላል፣ ዘን ሄዶ ሳምባል ሊቆል ሊዘጋው ይችላልና ሰውየውን ኤምቦሊዝም ዴቨሎፕ ሊያስደርገው ይችላል ማለት ነው። ይሄኛው ኮምፕሊትሊ የተጋለጠ ነው ማለት ነው። መጨረሻውን በምታዩበት ሰዓት ኮንትሮል ሃይፐርቴንሽን ነው። ኦኬ ሃይፐርቴንሽን እውነት ነው ሪስክ ነው፣ ነገር ግን ኮንትሮልድ ነው። መድኃኒት ወስዶት ኮንትሮል አድርጎታል። ፕላስ ደግሞ በየቀኑ ኤክሰርሳይዝ ያደርጋል። ዎክ 2 ማይልስ ኤቭሪ ዴይ። ስለዚህ ዎክ ካደረገ ቬነስ ስታሲስ አይኖርም፣ ሰርኩሌሽኑ ኖርማል ነው የሚሆነው፣ ለኤምቦሊዝም አይጠቃም ማለት ነው። እና እንደዚህ አይነት ኬዝ ኮምፔር ማድረግ የትኛው ሞር ሪስክ ይሆናል የሚሉ ጥያቄዎችንም ብዙውን ጊዜ ትጠየቃላችሁ ማለት ነው። ዘንድ ሌላው ጥያቄ ፔሽንት ሁ ኢዝ ኦን ቲቢ ትሪትመንት ካም ቱ ቲቢ ክሊኒክ አፍተር ኮምፕሌኒንግ ሂዝ 5th መንዝ ኦፍ ትሪትመንት። የቲቢ በሽተኛ ነው፣ መድኃኒት ከጀመረ 5 ወር ሆኖታል። ሶ ዘ ነርስ ወርኪንግ ኢን ቲቢ ዩኒት ሴንት ሂም ቱ ዘ ላቦራቶሪ ፎር ኤኤፍቢ ቴስት ሳምባ ቼክ ቲቢ ቼክ ለማድረግ የሚደረግ ነው ማለት ነው። ቱ ኢቫሉዌት ሂዝ ትሪትመንት ኮንዲሽን። ኦኬ አንፎርቹኔትሊ ላቦራቶሪ ሪዛልት ኢንዲኬትስ ፖዚቲቭ ስፑተም ስሚር ፎር አሲድ ፋስት ፋሲሊ ቴስት ማለት ነው። ፖዚቲቭ ነው። ከመድኃኒቱ ከጀመረ እንግዲህ 5 ወር ሆኖታል። ነገር ግን ስቲል ምንድን ነው ፖዚቲቭ ነው። ከ2 ሳምንት በኋላ አሁን የቲቢ ታካሚዎች ልክ ቲቢ ኖሮባቸው መድኃኒት እንደጀመሩ በትክክል ከወሰዱት ከ2 ሳምንት በኋላ ሲመረመሩ ነፃ ነው የሚያሳየው፣ መድኃኒቱን ሙሉ ለሙሉ መጨረስ ቢጠበቅባቸው ማለት ነው። እና ይሄ ግን 5 ወር ድረስ ፖዚቲቭ ነው። ዋት ኢዝ ዘ ሞስት ላይክሊ ትሪትመንት ካታጎሪ ፎር ዚስ ፔሸንት? የትኛው ግሩፕ ላይ ታደረጉታላችሁ? ፕሪቪየስሊ ትሪትድ፣ ቢ ትሪትመንት አፍተር ሎስ ኦፍ ፎሎ አፕ፣ ሲ ትሪትመንት ፌለር፣ ዲ ሪላፕስ ይላል። ሶ ፕሪቪየስሊ ትሪትድ እንግዲህ ትሪትመንቱ እንደምታዩት 5 ወር ከሆነው ቀጥታ የሚገናኘው ከትሪትመንት ፌለር ጋር ነው ማለት ነው። 5 ወር ድረስ ፖዚቲቭ ከሆነ ትሪትመንቱ ፌልድ አድርጓል ማለት ነው። ስለዚህ ስፑተም ስሚር ሪሜንስ ፖዚቲቭ አት 5 መንዝ ኦር ሌተር፣ 5 እና ከዛ በላይ መንዝ ድረስ ፖዚቲቭ የሚሆን ከሆነ ትሪትመንቱ ፌለር አድርጓል ማለት ነው። ሪላፕስ የሚባለው አሁን የመጨረሻው ሪላፕስ ሰውየው ሙሉ ለሙሉ ከዳነ በኋላ ድጋሚ ተመልሶ ሲይዘው ሪላፕስ እንላለን። ፕሪቪየስሊ ትሪትድ ደግሞ ኤኒዋን ለምሳሌ ከዚህ በፊት ቢያንስ ለ1 ወር ያክል መድኃኒቱን ወስዶ ከዛ በኋላ ደግሞ በኒው ኤፒሶድ ድጋሚ ከመጣ ዊ ኮል ኢት ፕሪቪየስሊ ትሪትድ እንላለን ማለት ግን ፕሪቪየስሊ ትሪትድ እንላለን ማለት ነው። በዚህ ኬዝ ግን የሚሆነው ትሪትመንት ፌለር ነው ማለት ነው። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.